ሁላችንም ፍቅር እውር ነው ወይም ላቭ ኢዝ ብላይንድ ሲባል ሰምተን ይሆናል። ዛሬ ግን የማሳያችሁ የፍቅር ግንኙነቶች እውነትም ፍቅር እውር ነው ብላችሁ እንድታስቡ የሚያደርጓችሁ አስገራሚ ቪዲዮዎችን ይሆናል። ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ጸጋዬ ነኝ። ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። 10 የማይታመኑና ያልተለመዱ የፍቅር ግንኙነቶች። አንደኛ ኤሚሊ ጄዲንግ በሰውነታቸው ግዙፍነት ምክንያት በፍቅር ጉዳይ ተቀባይነትን ያጡ ብዙ ሰዎች እንዳሉ ይታወቃል። በህብረተሰቡ ተቀባይነት ስላለውና ተቀባይነት የሌለውን ነገር በተመለከተ ብዙ ኢፍትሐዊ መስፈርቶች እንዳሉ የማይካድ እውነት ነው። ሴን በማህበረሰቡ አስተያየት ራሷን እንድትጎዳ እንድትጠላ ብትሆንም ፍቅረኛዋን ስታገኝ ግን ለራሷ ክብር እንድትሰጥ አድርጓታል። ኤሚሊንግና ሴን በሰፊ የሰውነት መጠን ልዩነት ያሉ ሁለት ፍቅረኛሞች ጥንዶች ናቸው። በፕሌይስቴሽን ጨዋታ ላይ የተገናኙት እነዚህ ሁለቱ ጥንዶች ብዙም ሳይቆዩ መነጋገር ጀመሩ። ከአንድ ዓመት በኋላ ደግሞ የፍቅር ግንኙነት ጀመሩ። ከ9 ዓመት የፍቅር ጓደኝነት በኋላም ትዳር መስርተው ተዋት ቢባልም ማንንም አልሰማም በማለት በሚገርም ፍቅር አብረው ይኖራሉ። እንዲሁም ጥንዶቹ የሰውነት መጠን ለፍቅር ግንኙነት ምንም ችግር እንደሌለው እና ዋናው ፍቅር ብቻ እንደሆነ ለዓለም እናሳያለን ይሉናል። እኛም ይመቻችሁ ብለናል። የ91 ዓመቷ ማርጃሪ ማዕከል እና ፍቅረኛዋ የ31 ዓመቱ ጎረምሳ ካይል ጆንስ በ60 ድፍን ዓመታትን የምትበልጠውን አሮጊት በፍቅር እብድ ብሎ የሚወዳት ይህ ጎረምሳ ለመጀመሪያ ጊዜ ከሷ ጋር ማሽኮርመም ሲጀምር በጣም ትደነቃለች። እሷም እንዲህ በማለት ትናገራለች። አንዳንድ ጊዜ አልጋ ላይ እስክንወጣ ድረስ እሱ ልጄ እንደሆነ ነው የሚሰማኝ። ከዛም በኋላ የተለየ ስሜት ይሰማኛል ትናለች። እቺ ጉደኛ የሆነች ሴትዮ ወደ ጉዳዩ ሲገቡ ነው ማለት ነው ባሏ መሆኑ ትዝ የሚላት። ለነገሩ እውነቷን ነው። እሷ ምን ታደርግ? እናንተስ ምን ትላላችሁ ስለነዚህ ስለ ሁለቱ ጥንዶች? እስኪ ኮሜንት ላይ ጻፉልኝ። 8ኛ በጣም አስቀያሚው ሰው ሲባቤ። ውበት በተመልካች አይን ውስጥ ነው ይባላል። በኡጋንዳ ውስጥ እጅግ አስቀያሚ ሰው የሚል ቅጽል ስም የተሰጠው ሲባቤ በ2023ኛ ሚስቱን አገባ። ግሩም ነው። ሚስቶቹ ጥቅም ፈላጊዎች ወይም ደግሞ ጎልድ ዲገርስ ናቸው ቢባልም እነሱ ከሁሉም የበለጠ ማራኪ ሰው ነው፣ እሱ በጣም ቆንጆ ነው ብለው ተቀብለውታል። አሁን ከ3ቱ ሚስቶች 7 ልጆች ያሉት በጣም ደስተኛ ሰው ነው። ኮሜዲያን ነው፣ ታዋቂ ነው፣ ዘፋኝ ነው። በኡጋንዳ በጣም ታዋቂ ሰው ነው። ሰባተኛ ሱዛን እና ፊሊፕ ኤሊንግ። በአውስትራሊያ የተወለደው ይህ ሰው በጡንቻ መወጠር ችግር ቀስ በቀስ እየተዳከመና የጡንቻው ብዛት እየቀነሰ ይሄዳል። በ5 ዓመቱ ጀምሮ ዊልቸር መጠቀም ጀመረ። እንደ አውሮፓውያን አቆጣጠር በ2012 መጽሐፍ ጽፎ ነበር። ከዛም በ2017 ሱዛን ጆኪ ወደ ቢሮ ስትገባ ህይወቱ እንደገና ተቀየረ። እየሰራ ነበር። በኬንያ ተወልዳ ያደገችው ሱዛን ከአካል ጉዳተኞች ጋር ለመስራት ዲፕሎማዋን ካገኘች ከ2 ዓመት በፊት አውስትራሊያ ሄደች። ኬንያዊ ናት። በሄደችበት መስሪያ ቤት ፊሊፕ ጋር ተገናኙ። ከዚያን ጊዜ ጀምሮ በመጀመሪያ እይታ ነበር ፍቅር ውስጥ የገቡት። ከ6 ወር በኋላ ሰዎች እሷን ጥቅመኛ ስለሆነች ነው ያገባችው ቢሏትም ምንም ደንታ የላትም። ፍቅር እንደዚህ ነው። አብዛኛውን የዓለማችን ሕዝብ አንድ የሚስማማበት ነገር አለ። ፍቅር ገንዘብ ፍቅርን ይገዛል የሚል እምነት አለ። እናንተስ በዚህ ጉዳይ ምን ትላላችሁ? እውነት ነው ወይስ ፍቅርና ፍቅር ብቻ ነው ፍቅርን መግዛት የሚችለው ብላችሁ ታስባላችሁ? ስድስተኛ አንድ ወንድ ያገቡት መንትዮቹ። ይህ የምታዩት ሰው 51 ዓመቱ ሲሆን ሁለት ቆነጃጅት መንትዮችን አግብቶ የሚኖር አስገራሚ ሰው ነው። እነሱም በፍቅር ይወዱታል። እናም ይህንን ያደረጉት ተማክረው እንደሆነ ይናገራሉ። ጆ በዚህ አላበቃም።
የአጎታቸውን ልጅም ሶስተኛ ሚስቱ አድርጎ አገባ። በመካከላቸውም 24 ልጆችን ወልደው ይኖራሉ። በጣም የሚገርም ነው። ይህን ሁሉ ለማድረግ እና ለመውለድ እንዴት ጊዜ ያገኘ ካላችሁኝ ይህ የእኔም ጥያቄ ነው። ከሶስቱም ሚስቶቹ ጋር ሳይቀናኑ አንድ ላይ አብረው እንደዚህ በፍቅር ይኖራሉ። ይሄ በጣም ለየት ያለ ፍቅር ነው። አምስተኛ ኒክ ቮይጂክ እና ሚስቱ ካና ማያ። ይህ ሰው እንዲህ በማለት ሰዎችን ሞቲቬት ያደርጋል። ስለ ህይወት እያማረር ከሆነ አስበው፣ ያለ እጅ ያለ እግር ብትወለድ ኑሮ ምን ልትሆን ነበር ይለናል። እውነቱን ነው። ከዚህ በላይ ሞቲቬት የሚያደርገን ነገር የለም። ሙሉ ሰውነታችን ይዘን መወለዳችንና ጤናችን በቂ ነው። በዓለም ላይ ታዋቂ የሆነ የሞቲቬሽናል ተናጋሪ ነው። ይህ ሰው በትክክል ሚስት አገባለሁ ብሎ አስቦ አያውቅም ነበር። ንግግር በሚያደርግበት ጊዜ ወጣት ፍቅረኛው ጋር በ2012 እንደ አውሮፓውያን አቆጣጠር ተጋቡ። እናም አሁን 4 ልጆች አሏቸው። በጣም የሚያስቀና ፍቅርም አላቸው። አራተኛ በኮምፒውተር የተፈጠረ ሆሎግራም ያገባው ጃፓናዊ። ከ18,000 ዩኤስ ዶላር የሚያወጣ ትንሽ የሰርግ ስነ ስርዓት አድርጎ የ37 ዓመቱ ወጣት አኪሂኮ ኮንዶ ከቶኪዮ በኮምፒውተር የተፈጠረ ሆሎግራም አግብቶ መኖር ጀመረ። ሰው እንዴት በኮምፒውተር ከተፈጠረ የጉዝ ጋር ትዳር ይፈጽማል? ይህንን አስገራሚ ትዳር የፈጸመው ዝም ብሎ አይደለም። ቤተሰቦቹን፣ ወዳጅ ዘመዶቹን፣ ጓደኞቹን ጠርቶ ሰብስቦ ሰርግ አዘጋጅቶ ነው ይህንን ትዳር የፈጸመው ሰውየው። ስለዚህ ጃፓናዊ እናንተስ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ሶስተኛ ከ30 ዓመታት በላይ የሚበልጣትን ያገባችው ወጣት። እሱ አያቴ አይደለም ባለቤቴ ነው ትለናለች። በእርሻ ስራ ላይ እየሰራ ያለው ቶም እድሜው 72 ሲሆን ፍቅረኛው ስቴሲ 40 ዓመቷ ነው እና ትዳራቸውን መስርተው በፍሎሪዳ ውስጥ አብረው ይኖራሉ። ቶም በፍሎሪዳ ሚስራ ላይ እርሻን ይሰራል። በወዳጅነት የተጀመረው የሁለቱ ጥንዶች ግንኙነት ወደ ፍቅር ግንኙነት ብዙም ሳይቆይ ያደገ። በተሳቢ እንስሳት መካከል ፍቅር ጀመሩ። መጀመሪያ ላይ የልጅቷ ቤተሰቦች ደስተኛ አልነበሩም ነበር። ነገር ግን የትንሽ ከቆዩ በኋላ ከቶም 5 ዓመት የሚበልጠው የልጅቷ አባት በቃ ችግር የለውም በእድሜ ብዙም ችግር የለውም ማለት ጀመሩ ማለት ነው። እናም የሚወዷትን ልጃቸውን ለዚህ ሼባ ሰውዬ ዳሯቸው ማለት ነው። ነገር ግን እነዚህ ጥንዶች ወደ አደባባይ ሲወጡ ሌላ ሰዎች በትክክል ሊገነዘቧቸው አልቻሉም። ምክንያቱም አያቷ ነው እንጂ ባሏ አይመስልም። አንድ ታሪክ አላቸው። እንደውም በአንድ ሬስቶራንት ውስጥ አንዲት አሮጊት ሴትዮ ባሏ ለቶም በጣም ቆንጆ የልጅ እንዳለው ተናገረች። ለማንኛውም እነሱ ካስደሰታቸው ምንም ማድረግ አይቻልም፣ ይመቻቸው ብለናል። ግን በጣም ያሳዝናል። እቺን የመሰለች ልጅ እንዴት ለሸባ። ሁለተኛ አንቶን ክራፍት እና ቺና ቤል። የፍቅር ጥንዶች የተለያየ መጠን ያላቸው፣ የተለያየ ባህል ያላቸው፣ በተለያዩ ሀገራት የሚኖሩ በቀላሉ በፍቅር ሊገናኙ ይችላሉ። የአንቶን ክራፍት እና ቺና ታሪክ ከነዚህ ውስጥ አንዱ ነው። ለነገሩ አንቶን የዋዛ አይደለም። የሰውነቱን ክብደት 4 እጥፍ ወይም 500 ፓውንድ በመጫን የዓለም ሪከርድን ባለቤት ሆኗል። የ53 ዓመቱ አንቶን ብዙ ስኬቶችን አድርጌያለሁ፣ ነገር ግን 6 ጫማ ከ3 ኢንች ፍቅረኛውን ከማግኘቱ በላይ ስኬት የለኝም ይላል።
የአንቶን ፍቅረኛ በጣም ረጅም ነች። 6 ጫማ ከ3 ኢንች ትረዝማለች። 43 ዓመቷም ነው። እና ይህን የሚያክል ሰፊ ልዩነት ያላቸው ፍቅረኛሞችን እያየን ላቭ ኢዝ ብላይንድ ወይም ደግሞ ፍቅር እውር ነው ማለታችን ስህተት ነው? እስኪ ኮሜንት ላይ ጻፉልኝ። አንደኛ የዓለማችን በጣም ረጅሟ ብራዚላዊ ሴት በጣም አጭር የሆነውን ወንድ ጋር የተጣመሩበት የፍቅር ግንኙነት። እቺ ሴት በጣም ረጅም ነች፣ ባሏ ደግሞ አጭር። በጣም ረጅም ወንድ አጭር ሴት ሲያገባ ብዙ ጊዜ ይታያል። ነገር ግን በተቃራኒው በጣም ረጅም ሴት አጭር ወንድ ብታገባ ምን አይነት ስሜት ይኖራል? ይቺ ሴት በጊጋንቲዝም በሚባል በሽታ ምክንያት እንደዚህ ረጅም ልትሆን ችላለች። ሕክምና ያስፈልጋታል። ይህንን ሕክምና ለማድረግ ደግሞ በሞዴሊንግ ጠንክራ እየሰራች ነው። በብራዚል በቴሌቪዥን ድርጅቶች ጋር በመስማማት በ2011 ኤሊሴን ከባለቤቷ ፍራንሲስኮ ሲልቫ ጋር ተገናኙ። በጣም ሰፊ የቁመት ልዩነት አላቸው። ለእሷ በጣም ትልቅ ክብር አለው። በዛም ምክንያት በጣም ትወደዋለች። ጥንዶቹ በፍጥነት ተጋቡ። በ2015 ጋብቻ ፈጸሙ። አሁን ወንድ ልጅ አላቸው። እኛም ይመቻቸው ብለናል። እናንተስ እስኪ ካያችኋቸው በጣም ካስገረሟችሁ የፍቅር ግንኙነቶች ከ10 አንዱን ቢያንስ ጻፉልኝ። ውድ የቻናሌ ቤተሰቦች አብራችሁኝ ስለቆያችሁ በጣም አመሰግናለሁ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ አዝናኝና አስገራሚ ቪዲዮ እስክመለስ ድረስ ቻናሉን ሰብስክራይብ አድርጉ። እንዲሁም በየጊዜው የምለቃቸው አስገራሚ ቪዲዮዎች እንዲደርሷችሁ ኖቲፊኬሽኑን ኦን አድርጉት። ይመቻችሁ።